እሺ ዛሬ የተወሰነ የመጽሐፍ ሪቪው እናደርጋለን እና የመጽሐፍ ሪቪው ደግሞ ምንድነው አሰብ የማን የሚለው የዶክተር ያዕቆብ መጽሐፍ ነው። በ2003 ዓ.ም የተጻፈ ነው እና ምናልባት አሁን ካለንበት ሁኔታ አንጻር ፖለቲካውም እንደ ዓለም አቀፍ ደረጃም ትኩረት ከማግኘቱ አንጻር በዚህ በዶክተር ያዕቆብ የተጻፈው መጽሐፍ በኢኮኖሚ ዘርፍ ላይ ምን አይነት ተጽዕኖ እንዳለው የጻፉት ነው እና እስቲ እንዳለ እናነበዋለን ማለት ነው። ምን ይላል? ኢትዮጵያ በአሁኑ ወቅት የተለያዩ ዓለም አቀፍ ድርጅቶች እንደዘገቡትና የኢትዮጵያ መንግስትም እንዳረጋገጠው ከ4 ሚሊዮን በላይ ረሃብተኞች የሚገኙባት አገር ስትሆን ስራ አጥነት፣ የአካባቢ ውድመት፣ የጣራ የኑሮ ውድነት፣ ከፍተኛ የህዝብ ቁጥር ግሽበት በሰፊው የተንሰራፍቶባት ከመጨረሻ ድሃ ከሚባሉት ሀገራት ተሰልፋለች። ኢትዮጵያ እነዚህ ችግሮች ሁሉ ታቅፋ ኢህአዴግ በ1983 ዓ.ም በኢትዮጵያ ስልጣን ከመያዙ በፊት 10 ሳንቲም መክፈል ቀርቶ እንዲያውም ከፍተኛ የገቢ ምንጭ ስለነበረው የወደብ አገልግሎት ዛሬ አገሪቱ በቀን ከ3 ሚሊዮን ዶላር በላይ ለጅቡቲ ትከፍላለች። ይህ እንግዲህ የተጻፈው በ2023 ዓ.ም ነው ብያቸዋል። ይህ ለወደብ የሚከፈለው በጣም ከፍተኛ ገንዘብ ውሃ እንደሚበላው የሚቆጠር ነው። ምክንያቱም በለውጡ ኢትዮጵያ የምታገኘው ዕቃም ሆነ ገንዘብ ወይም ሌላ ጥቅም የለምና። ይህ ማለት ድህነትን ለመቅረፍ ሊረዱ ይችሉ የነበሩ በየዓመቱ 20 እና 30 ፋብሪካዎች ሊገነባ የሚችል ወይም መጠነ ሰፊ ለሆነ መሰረተ ግንባታ ሊውል ይችል የነበረ የህዝብ ህወሓት የነበረ ገንዘብ በህወሓት መሪዎች ዲፕሎማሲ እና በሌሎችም ድክመቶች ምክንያቶች ኢትዮጵያ ይህን ሁሉ ገንዘብ ለጅቡቲ ትገብራለች። የኢትዮጵያ የውጭና የገቢ ንግድ የሚካሄደው አብዛኛው በባህር ላይ ሲሆን ኢትዮጵያ፣ ኬንያ፣ ሱዳን፣ ጅቡቲ አንዳንድም በሶማሊያ ወደቦች ትጠቀማለች። ሆኖም ኢትዮጵያ ወደ ውጭ የምትልከውን ከውጭ የምታስገባው ጠቅላላ ንግድ 90% ከዱባይ የወደብ ባለስልጣን በሚተዳደረው በጅቡቲ በኩል ነው። እንደ አውሮፓውያን አቆጣጠር ሜይ 3 2009 ዓ.ም በአፍሪካ ፕሬስ ኤጀንሲ እንደዘገበው እና እንዲሁም በኢትዮጵያ መገናኛ ሚኒስቴር እንደዘገበው ኢትዮጵያ በአንድ ወደብ ላይ ብቻ በመንጠልጠሏ የንግዱን እድገት አቀጭጮታል። እንዲሁም ለጅቡቲ ወደብ በኢትዮጵያ በኩል የሚከፈሉ ታሪፍ በየጊዜው እየጨመረ በአንድ ወቅት እስከ 25% ታሪፍ መቆለል የሚታወስ ነው። እዚህ ጋር እንግዲህ ዛሬ ካሉት ዓለም አቀፍ ሁኔታዎች ጋር ስናነጻጽረው ለምሳሌ ፕሬዚዳንት ትራምፕ ዛሬ ትላልቅ ሀገራት የሚባሉት እንደነ ካናዳ እንደነ ቻይና ሀገራትን ኢንክሉዲንግ ብዙ ከአሜሪካ ጋር ንግድ የሚሰሩ ሀገራትን በምንድን ነው የያዛቸው? በታሪፍ ነው። እኛ ኦልሬዲ ዊ ኤክስፒሪየንስ ኢት ማለት ነው። 25% በአንድ የታሪፍ መጨመር ማለት መጨመሩን ፎርዛት ማተር አናውቀውም። እዚህ ጋር እንደ አይነት ኖቭሎች ላይ ነው የምናገኘው እና ምን ያህል ኢምፓክት እንዳለው ነው የሚያሳየው። የአሰብ ወደብ በአካባቢው ካሉ ኢትዮጵያ ልትጠቀምባቸው ከምትችልባቸው ወደቦች በሙሉ ለመሀል ሀገሩ የቀረበች ነች። የኬንያው ሞምባሳ ወደብ ለሰሜኑ ኢትዮጵያ ከ1800 ኪሎ ሜትር በላይ የሚርቅ ሲሆን በኬንያና በኢትዮጵያ መካከል ያለው የመኪና መንገድም የተበላሸና የጭነት መኪኖች አዳጋች ነው እና እዚህ ጋር አንድ ቴብል ያስቀምጣል መጽሐፉ። ለምሳሌ ከአዲስ አበባ ሞምባሳ ያለው የኪሎ ሜትር ብዛት 1804 ነው። ከአዲስ አበባ ፖርት ሱዳን 1696 ነው። ከአዲስ አበባ ሞቃዲሾ 1520 ነው። ከአዲስ አበባ በርበራ 943 ኪሎ ሜትር ነው። ከአዲስ አበባ ጅቡቲ 910 ኪሎ ሜትር ነው። ከአዲስ አበባ አሰብ 624 ኪሎ ሜትር ነው ይላል። ስለዚህ እንግዲህ ከነዚህ 6 ወደብ አማራጮች ውስጥ በጣም ቅርቡ አዋጩ እንዲሁም በሕግም በታሪክም ለኢትዮጵያ ሊገባ የሚችለው አሰብ ነው ማለት ነው። ጽሑፉ ይቀጥላል። በዚሁ ሰሌዳ መሰረት ዕቃ ጭነው ከጅቡቲ ወደ አዲስ አበባ የሚመጡ ወይንም ከአዲስ አበባ ወደ ጅቡቲ የሚሄዱ መኪኖች አሰብ ደርሰው ከሚመጡ መኪኖች ወደ 1 ቀን የሚጠጋ ተጨማሪ ጉዞ አለባቸው ማለት ነው። ለዚህ ጉዞ የነዳጅ ወጪ፣ ሹፌሮች የሚያጠፉት ጊዜና መኪናዎች ለሚያደርሰው ብልሽት እንዲሁም ለወደብ የሚከፈሉ ታሪፍ በሙሉ ቢተመን በሀገሪቱ ላይ ከፍተኛ ኢኮኖሚ ክስረት እንደሚያስከትል ማንም አይስተውም። እንደ ኢትዮጵያ ወደብ አልባ የሆኑ ሀገሮች ከዋና ዋና የገበያ ማዕከሎች የተገለሉና ከገበያ ማዕከል የራቁ ሲሆኑ
ወደብ አልባነት ለኢኮኖሚ እድገት ከፍተኛ ማነቆ ሆኖባቸዋል። ቻውድሪና ኤደልበርግ የተባሉ ምሁራን ባደረጉት ጥናት መሰረት አንድ ወደብ አልባና ወደብ ያለው በሌላ ሁሉም ነገር ተመሳሳይ የሆኑ ሁለት ሀገሮች ብንወስድ ወደብ አልባው አገር በኢኮኖሚ እድገት በ1% ወደብ ካለው ሀገር ወደኋላ ይቀራል። ይህም ማለት ወደብ ያለው ሀገር በ24 ዓመት ውስጥ ኢኮኖሚ በእጥፍ ሲያድግ ወደብ አልባው ሀገር ኢኮኖሚ በእጥፍ እንዳያድግ ወይም 36 ዓመታት እንደሚፈጅበት እነዚህ ምሁራን ያረጋግጣሉ። የ12 ዓመት ልዩነት ማለት ነው። ኦልሞስት 1/3 ማለት ነው። በሌላ ጥናት እንደተረጋገጠው ደግሞ ወደብ አልባ ለመሆን ብቻ የአንድ ሀገር የውጭ ንግድ መጠን ከ33% እስከ 43% ሊቀንስ ይችላል ይላል ዶክተር አክሎል ቢራራ። በቅርብ ጊዜ ከሰሃራ በታች በሚገኙ ሀገራት የተደረገ ጥናት ሲጠቅሱ ከሰሃራ በታች የሚገኙ ወደብ አልባ ሀገራት ለውስጥና ወደ ወደብ የሚያሸጋግሩ የትራንስፖርት ተያያዥ ወጪዎች ወደብ ካላቸው ሀገራት በ4 እና 5 እጅ እንደሚበልጥ ይገልጻሉ። ኮስቱ ከ4 እና 5 በላይ ነው። ይህም ከእቃው ሽያጭ የሚገኙ አብዛኛው ገንዘብ ይወስደዋል ማለት ነው። ይህም ማለት ኢትዮጵያ ወደ ውጭ የምትልካቸው ምርቶች ዋጋቸው ስለሚንር በዓለም ገበያ ተወዳዳሪ ሊሆኑ አይችሉም። ቡና ማመረትክ፣ እርሻ ማመረትክ፣ ናውዴስ ስንዴም እንግዲህ ይህንን ኮንሲደር ያደርጋል ማለት ነው። እንዲሁም ወደ ሀገር የሚገቡ ሸቀጣ ሸቀጦች ዋጋቸው በጣም ከፍ ይላል። ይህም በመሆኑ ገዢው ፓርቲ የአሰብ ወደብ ለኤርትራ በማስረከብ የሀገሪቱን ድህነትና እድገቷ በከፋ ሁኔታ ላይ ጥሏል ማለት ነው። በ2008 ዓመተ ምህረት በዓለም 44 ወደብ አልባ ሀገሮች ሲኖሩ ከነዚህ ውስጥ 31ዎቹ ድሃ ሲሆኑ 13ቱ ደግሞ የድሃ የሚባሉ። ኢትዮጵያ እንግዲህ ከ13ቱ የድሃ ውስጥ ትሰለፋለች ማለት ነው። እነዚህ ወደብ አልባ ድሃ ሀገሮች ወደ ውጭ የሚልኳቸው ምርቶቻቸውን በአብዛኛው በአንድና በሁለት ሰብሎች ወይንም በአንድና በሁለት ኢንዱስትሪ ውጤቶች ወይንም ጥሬ ዕቃ የተወሰኑ ናቸው። ስለሆነም ከድህነት የመላቀቅ እድላቸው በጣም የመነመነ መሆኑ ሊቃውንት ይናገራሉ። የኢኮኖሚ ልማት ሊቅ ፖል ኮሊየር የመጨረሻዎቹ ድሃ ቢሊዮኖች ወይንም ዘ ቦተም ቢሊዮን በሚለው መጽሐፋቸው ቀጥሎ ያለውን አስፍረዋል። ኮት ድሃ በሆኑ አካባቢዎች የሚገባ ወደብ አልባ ሀገሮች ከአራቱ የልማት ማነቆች በአንዱ ወይም በወደብ አልባነት ጠፍረው የተያዙ ናቸው። የባህር በር ካለህ ገበያው መላው ዓለም ነው። የባህር በር ከሌለ ደግሞ ገበያ የጎረቤት አገር ብቻ ነው። ስለሆነም አገራት ወደብ አልባ ላለመሆን ጥረት ያደርጋሉ። ኮሌር በተጨማሪም ወደብ አልባ አገሮች የጎረቤቶቻቸው እስረኞች ናቸው ብለዋል። ይገርማል። እንዲሁም ጄፍሪ ሳክስ ማለት እንግዲህ በኮሎምቢያ ዩኒቨርሲቲ የኢኮኖሚክስ ኤሊት ምሁር ነው እና ምን ይላሉ ጄፍሪ ሳክስ የባህር በር የሌለው ሀገር ከሚገጥሙት ዋነኛ የኢኮኖሚ ችግሮች ወደብ አልባ መሆን ገልጸዋል። በመቀጠልም የባህር ጠረፍ ለኢኮኖሚ ልማት የላቀ ሚና ይጫወታል ማለት ማጋነን አይደለም። የባህር በር አለመኖር ደግሞ በጠቅላላው ለአንድ ሀገር የኢኮኖሚ ልማት ወደ ኋላ መቅረት ዋነኛ ምክንያት መሆኑን ጄፍሪ ሳክስ ይገልጻል። በተጨማሪም ኪሾቶፕሬ የተባበሩት መንግስታት የንግድና ልማት ኮሚሽን ወይም ዩናይትድ ኔሽንስ ኮሚሽን ኦን ትሬድ ኤንድ ዴቨሎፕመንት በመጥቀስ የባህር በር አለመኖር ለኢኮኖሚ እድገትና የልማት ዋነኛዎች እንቅፋት መሆኑን ያረጋግጣል ብለዋል። ይህንኑ በማረጋገጥ የተባበሩት መንግስታት በዓለም የመጨረሻ ድሃ አገሮች ተወካይ ሚስተር ቻይክ ሲዲ ዲያራ በአዲስ አበባ በተደረገ ስብሰባ ተገኝተው ወደብ አልባ አገሮች ለእድገት የሚያስፈልግ እርዳታ ቢጨመርላቸውም ዕዳ ቢሰረዝላቸውም በዓለም ገበያ ለመሳተፍ ሁኔታው ቢመቻችላቸውም በዓለም ኢኮኖሚ ያላቸው ድርሻ የበይ ተመልካች ሆነው እንዲቀሩና መሰረታዊ ለውጥ ማስገንዘብ እንዳልቻሉ ገልጠዋልና እዚህ ጋር ለምሳሌ አሁን ባለው ካረንትሊ ባለው የኢትዮጵያ ኢኮኖሚ ከወርልድ ባንክም ከአይኤምኤፍም ብድር አግኝታ ልማት እያሰራችበት ነው። ግን ኢቭን ወደብ ባለመኖሩ ይሄን እንኳን የመጣውን እርዳታ ከአይኤምኤፍ እና ከወርልድ ባንክ ወደ ልማት ቀይሮ ለመመለስ ትልቅ ጋሬጣ ነው ማለት ነው በዛሬው ሁኔታ ስናይ ማለት ነው። የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ በተቃራኒ የባህር በር ለአንድ ሀገር እድገት ምንም የሚጫወት ሚና እንደሌለው በመግለጽ የሚከተለውን ብለዋል። ኮት አሁን የአሰብንም የምጽዋንም ወደብ አንጠቀምም።
እነዚህ ወደቦች ባለመጠቀማችን ምንድን ነው የቀረብን ነገር የለም። ልማት ቢሆን በኢትዮጵያ ታሪክ ትልቅ ልማት፣ ፈጣን ልማት የተመዘገበው ባለፉት 4 ዓመታት ነው። ስለዚህ ወደብ ባለመኖሩ ረሃብ አያመጣም። በጎረቤት ሀገር ወደብ በመጠቀም መስራት ይቻላል ያለ ነገር ነው። ስለዚህ ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበት የምናዝንበት ምክንያት የለው። ወደብ አለመኖሩ አይጎዳንም፣ ሊጎዳንም አይችልም። ወደብ በነበረን ጊዜ ኢትዮጵያ ድሃ ነበረች። አሁንም ወደብ የለንም፣ እድገት ግን እያስመዘገብ ነው። ስለዚህ ለማደግ ወደብ አስፈላጊ አይደለም በማለት የወደብ ጠቃሚነትን አጣጥለዋል ሳይሆን ክደዋል ነው የሚባለው። ለስሙ ግን አይ ቲንክ ኤምቢኤ ግራጁዌት ነው፣ ግን ጀስት ፖለቲክሱ ምን ያህል ስፖይል አድርጎት ፋክቱን እንዲክድ እንዳደረገው ነው የሚያሳየውና ከላይ የተጠቀሰው የአቶ መለስ አባባል በባህር በር መዘጋት የሚበግኑና የሚበሳጩ ስፍር ቁጥር የሌላቸው ኢትዮጵያውያንን አያጽናናም። ምክንያቱም ሀቁ ከላይ የተጠቀስናቸው በጣም የታወቁ የኢኮኖሚ ልማት ሊቃውንት ከሚሉ ፍጹም የተለየ ብቻ ሳይሆን ተቃራኒም ነው። ለአንድ ሀገር ልማት አስፈላጊ ከሆኑ ዋነኞቹ ግብዓቶች አንዱ ከውጭ ሀገር ወደ አገር የሚገባው እና በስራ ላይ የሚውለው የገንዘብ ወይም ፎሬን ኢንቨስትመንት ነው። አንድ የውጭ ኢንቨስተር በሌላ ሀገር ገንዘቡን ስራ ላይ ከመዋሉ ወይ ኢንቨስት ከማድረጉ በፊት የሚጠይቃቸው አያሌ ጥያቄዎች፣ የሚያደርጋቸው ምርምሮች አሉ። ከእነዚህም ጥያቄዎች ዋነኞቹ አንዱ የሚያመርተው ምርት እንዴት አድርጎ ወደ ዓለም ገበያ ማዝለቅ እንደሚችል ሲሆን ለዚህም አስተማማኝ የሆነ በቅርብ የሚገኝ ብዙ ወጪ የማያስወጣ መገናኛ መኖር አለመኖር ነው፣ ወደብ ማለት ነው። ወደብ አልቦ ሀገር የሚያመርተው ዕቃ ግዙፍ አይነት ከሆነ በየብስ ትራንስፖርት ወደ ባህር ተሻግሮ ከዚያም ወደ ዓለም ገበያ ለማዝለቅ ወጪው ቀላል አይሆንም። ስለዚህ አንድ ኢንቨስተር በአንድ ሀገር ውስጥ መዋለ ንዋዩን በስራ ላይ ከመዋሉ በፊት ይሄ ሀገር ባህር በር ባለቤት ነው ወይስ አይደለም የሚለውን ጥያቄ ይጠይቃል። አገሩ የባህር በር ከሌለው በባህር በሩና እቃው ከተመረተበት አካባቢ ያለው ርቀት ከረዘመ ለወደብ ግልጋሎት የሚከፍለው ገንዘብ ከፍተኛ ከሆነ በወደቡና እቃው በተመረተበት መካከል ያለው መንገድ ጥራት ከጎደለው ኢንቨስተሩ ገንዘቡ ስራ ላይ የሚያውሉበት የተሻለ አማራጭ ይፈልጋል። በእኛ ኮንቴክስት ኬንያ ከተሻለ ኬንያ ሊሄድ ይችላል ማለት ነው። በኢትዮጵያ የኢንዱስትሪም ሆነ የእርሻ ውጤቶች የሚመረቱት ከወደብ በራቅ አካባቢ በአብዛኛው በመሃሉና በምዕራቡ የሀገሪቱ ክፍል ስለሆነ እነዚህን ምርቶች ወደ ወደቡ ለማዝለቅ ብዙ ወጪ ይጠይቃል። ስለሆነም ከባድ ዕቃ ለማምረት ለሚፈልግ ኢንቨስተር ወደብ አልባ ኢትዮጵያ የመጀመሪያው ብቻ አትሆንም። በእርግጠኝነት ለልማት ጠቃሚ ሆነውና ለብዙ ዜጎች የስራ ዕድል የሚከፍተው ቴክኖሎጂ ወደ ሀገር የሚያስገባ የኢንቨስትመንት መስክ የከባድ ዕቃ ማምረቻ ኢንዱስትሪ ወይንም ፋብሪካ ነው። በኢትዮጵያ ሁሉም ነገሮች ተስተካክለው ቢገኙ እንኳን ወደብ አልባ በመሆኗ ብቻ እንደዚህ ካሉ ኢንቨስትመንቶች የመቋደስ ዕድሏ በጣም ይቀንሳል። ቀይ ባህር ወደ አፍሪካ ባቤል መንደብ ሜዲትራኒያን እና ህንድ ውቅያኖስ የሚያሸጋግር ከፍተኛ ትራፊክ የሚያስተናግድ መስመር ነው። ወደ እነዚህ አካባቢ የሚጓዙ መርከቦች አሰብ ላይ በሚቆሙበት ጊዜ ከፍተኛ ገቢ ያስገባሉ። ቀደም ሲል ከዚህ ዘርፍ ኢትዮጵያ ተሰበስበው የነበረ ገቢ ከአሰብ ወደ ኤርትራ መታጠፍ ጋር ወደ ኤርትራ መንግስት ካዝና ይገባል ማለት ነው። አንድ ያጣነው ነገር ነው። እንዲሁም የወደብ አገልግሎት ብዙ ሰራተኛ የሚይዝ ሲሆን ከአሰብ ወደ ኤርትራ መታጠፍ ጋር የብዙ ኢትዮጵያውያን የስራ ዕድልም ተዘግቶ እነዚህ ሰራተኞች ለብዙ ጊዜ አዲስ አበባ መጠለያ ጣቢያዎች ውስጥ ሰፍረው በችግር ይንገላቱ እንደነበር የቅርብ ጊዜ ትውስታቸው ነው። አሰብ ከፍተኛ የቱሪዝም መስህብ ስትሆን ባህሩም በአሳ ሀብት የበለጸገ መሆኑ ተረጋግጧል። ወደ 1960ዎቹ መባቻ በአሰብ አካባቢ ከከርሰ ባህር የፈነዳው የተፈጥሮ ጋዝ አሰብ የነበሩ መሐንዲሶች መዝጋት ተስኗቸው ፍንዳታውን ለመዝጋት መሳሪያዎች፣ ኢንጂኖች ከሊቢያ ነበር የመጡት። ስለ ነዳጅ እውቀት ያላቸው ሰዎች የተፈጥሮ ጋዝ ፈንድቶ መውጣት ከተፈጥሮ ጋዝ ሌላ በተጨማሪ በአካባቢ ነዳጅ ወይም ቤንዚን መኖሩን አይነተኛ ማስረጃ መሆኑን ያረጋግጣሉ። በተጨማሪም በቀይ ባህር ልዩ ልዩ እና ማንጋዚን የመሳሰሉ መኖራቸውን በተለያዩ ጊዜያት ተጠቅሟል። ከዚህ ከላይ የተዘረዘሩት ኢትዮጵያን ለከፍተኛ ኪሳራ የሚዳርጉ ሁኔታዎች እያሉ የኢትዮጵያ ጠቅላይ ሚኒስትሩ አቶ መለስ ዜናዊ በ2000 ዓ.ም አሰብ ወደ ኢትዮጵያ እንመልስ ማለት ከኢትዮጵያ መንግስት እምነት መርህ ውጪ ነው። አሰብን የምንታገልለት ጉዳይ አይደለም። ሌሎች አማራጭ ወደቦች አሉን። አሰብ መሄዱ ምንም አላጣንም። ስለዚህ ነው አሁንም በድርድር ወይም በአልጀርስ ወቅት አሰብን ያላነሳ ነው ብለው ነበር። ሁለተኛ ኦፖርቹኒቲ ሲያጠፋ ማለት ነው። ይሄ እርጉም ሁኔታው እሳቸው እንደሚሉት ሳይሆን የአሰብ ወደ ኤርትራ መታጠፍ በኢኮኖሚ ላይ ያስከተለው ጉዳት በአሃዝ አስልቶ መናገር ይቻላል። በአጭሩ
ሌላው ሳይዘረዘር ከላይ እንደተጠቀሰው ኢትዮጵያ በዓመት ለወደብ አገልግሎት በቀን ከ3 ሚሊዮን ዶላር በላይ እንደምትከሰክስ የአደባባይ ሚስጥር ነው። በሀገር ደረጃ ከላይ የተገለጸ እንዳለ ሆኖ ወደብ አልባነት ከእያንዳንዱ ኢትዮጵያ ቀን ተቀን ኑሮ ጋር ቁርኝት አለው። በአሁኑ ወቅት በሀገሪቱ ለተከሰተው በየቀኑ ወደ ሰማያት የሚመጥቅ የብዙ ኢትዮጵያውያን ሕይወት ከስቃይ ኑሮ የዳረገው የእቃዎች ዋጋ መናር፣ እጅግ ውድ የሆኑ የወደብ አገልግሎት ቀረጥ ከፍተኛ አስተዋጽኦ አለው። በዚህ በአስጨናቂ ጊዜ ኢትዮጵያ ራሷ ወደብ ቢኖራት ኖሮ ለሰው ሕይወት አስፈላጊ የሆኑትን ምግብና የመሳሰሉ ሸቀጣሸቀጦች ከቀረጥ ነፃ ወይንም አነስተኛ ቀረጥ ተከፍሎባቸው ቢገቡ ለተከሰተው የኑሮ ውድነት ማስተንፈሻ በሆነ ነበር። እንግዲህ ከውጭ የምናስገባቸው የዕለት ተዕለት ኑሮ የምንላቸው ዘይት፣ ስኳር፣ ነዳጅ እነዚህ ማለት ነው እና እነዚህ በአነስተኛ ዋጋ በገቡ ነበር ማለት ነው። በዓለም የበለጸጉ ጥቂት ወደብ አልባ ሀገሮች እንዳሉ ሲታወቅ ከእነዚህ ሀገሮች አካባቢ የሚገኙ ሰፋፊ ገበያና የዳበረ ኢኮኖሚ በመጠቀም የወደብ አገልግሎት አለመኖር የሚያስከትለው ጉዳት መቀነስ ችለዋል። እነዚህ ሀገራት የደረጁ የመገናኛ አውታሮችና መጓጓዦች በመጠቀም ያለ ብዙ ችግር ወደ ወደብ ይዘልቃሉ። ለምሳሌ ያህል ኦስትሪያ፣ ሉክዘምበርግ እና ስዊዘርላንድ ወደብ አልባ ቢሆኑ ወደብ አልባነቱ እጅግ አልጎዳቸው። ድሃ በሆኑ እና ስዊዘርላንድ ወደብ አልባ አልጎዳቸውም። ድሃ በሆኑ አገሮች ግን ወደብ አልባነት የአንድን ሀገር ንግድ ከላይ እንደተጠቀስነው ከ33 እስከ 43% ስለሚቀንሰው ይህንን በመረዳት የተባበሩት መንግስታት እነዚህ ወደብ አልባ ሀገሮች ወደ ውጭ የሚልኳቸውና ከውጭ የሚያስገቧቸውን እቃዎች በቀላሉና በተቀላጠፈ መልኩ እንዲያከናውኑ የተባበሩት መንግስታት በውሳኔ ቁጥር 1028 2002 እና 2003 ዓ.ም የወደብ ባለቤት የሆኑ ሀገሮችን ጠይቋል እና ይሄ እንግዲህ ከመጽሐፉ የተወሰደ በኢኮኖሚው በኩል ወደብ አልባ መሆን የሚያስከትለውን ሜጀር የሆኑ ፖይንቶችን ሃይላይት ሊያደርግ ሞክረዋል መጽሐፉ እና ምናልባት የመጽሐፉን ክሬዲቢሊቲም ደግሞ ስናየው ታዋቂ ኢኮኖሚስቶች ያሉትን ሪፈረንስ እየወሰደ ዘስ ኢንተሌክቹዋል ኦቨርሳይት ነው የወሰደው እና ስለዚህ ይሄን ይመስላል። እስቲ በሚቀጥለው ደግሞ በዲፕሎማሲው በኩል ወደብ አልባ መሆን በዲፕሎማሲው በኩል ያለውን ኢምፓክት ለማየት እንሞክራለን ማለት ነው እና የዛሬውን በዚሁ እንጨርሳለን። አመሰግናለሁ። ቴንኪው